በሚኒሊክ ወረራ ዘመን በፊንፊኔና አካባቢዋ የሚኖሩ ታላላቅ የኦሮሞ ጎሳዎች ከአካባቢው ተፈናቅለዋል። በዓላቸውና ሴታቸውን እንዲደብቁ ተደርገውም ነበር። ያንን ለረጅም ዘመናት ሲያከብረው የነበረውን የኢሬቻ በዓልም እንዳይከበር ተደረገ። ይህንን ስብራት ለመጠገንና ጭቆናን ለመገርሰስ የኦሮሞ ሕዝብ መራር ትግል አድርጓል። ብዙ የኦሮሞ ጀግና ታጋዮችም ዋና ግባቸውን ፊንፊኔ አድርገው እስከ ሕይወት መስዋዕትነት የደረሰ ትግል አደረጉ። ጥረቱም ተሳክቶ ኢሬቻ ከ150 ዓመት በኋላ በቄሮና ቀሬዎች እልህ አስጨራሽ ትግል በፊንፊኔ ዳግም መከበር ከጀመረ እነሆ 5 ዓመታት ተቆጥረዋል። እልህ፣ ቁጭት፣ ደስታ፣ የአሸናፊነት ስሜት ተላብሰው በዓሉ እየተከበረ ነው። በሚሊዮን የሚቆጠሩ ኦሮሞዎችና ብሔረሰቦች በአራቱም አቅጣጫ ወደ መዲናይቱ እየጎረፉ በዓሉን ያከብራሉ። በሚኒሊክ ወረራ ከቀዬው የተሰደደው የቱለማ ሕዝብም በተደበላለቀ ስሜት በፌስቲቫሉ ላይ ተካፈለ። ዘንድሮም ለ5ኛ ጊዜ ኢሬቻ በፊንፊኔ ይከበራል። ባለፉት 4 ዓመታት ፌስቲቫሉ ለከተማይቱ የተለየ ድባብን አጎናጽፏታል። በርካታ ቱሪስቶችም በዓሉን ለመታደም ከተለያዩ የዓለም ሀገራት ወደ ፊንፊኔ እየገቡ ይገኛሉ። ኢሬቻን አስመልክቶ የሚዘጋጁ መድረኮችም ከጊዜ ወደ ጊዜ እየጨመሩ መጥተዋል። የከተማዋ ነዋሪዎች ለሚዲያችን በሰጡት አስተያየትም በዓሉን በደማቅ ሁኔታ ለማክበር ሙሉ ዝግጅታቸውን አጠናቀው ቀኑን በመጠባበቅ ላይ እንደሚገኙ ተናግረዋል።